ያው እንግዲህ በዘመናችን በወጣቶች ዘንድ እጅግ ተወዳጅ የሆነ እየመጣ ያለ የስፖርት አይነት አለ። ይሄ ደግሞ መካከለኛ ቦክሲንግ፣ የቅይጥ ማርሻል አርት፣ ኤምኤምኤ፣ ዩኤፍሲ፣ ሙአይ ታይ እና መሰል የድብድብ ውድድሮችን እንግዲህ ግንባር ቀደሞቹ ናቸው። ሌሎችም አይነት ስፖርቶች አሉ። ምናልባት ሀገራችን ላይ ስላልመጡ ይሆናል ይህን መሰል ስፖርቶች። እስልምና እንግዲህ የሰውን ብቃት የራስ መከላከልና ጤናን የሚጠብቁ ስፖርቶችን እንደ ዋና፣ ሩጫ፣ ቀስት ውርወራ፣ የፈረስ ጉግስ የመሳሰሉ አጥብቆ ያበረታታል። ነገር ግን ማንኛውም ስፖርት ከሸሪዓ ወይም ከእስላማዊ ሕግጋት ማዕቀፍ መውጣት የለበትም። እንደዛ ከሆነ በጣም ክልክል ይሆናል ማለት ነው። እንግዲህ ታላላቆቹ የዘመናችን ሊቃውንት እነ ሼህ ኢብኑ ባዝ፣ እነ ሼህ አልባኒ፣ ሼህ ኢብኑ ኡሰይሚን ረሂመሁላህ እንዲሁም የዓለም አቀፍ እስላማዊ የፊቂህ አካዳሚ በቁጥር ነው ያስቀመጠው። የፈትዋ ቁጥር 53/10 እነዚህ የድብድብ ስፖርቶች በእስልምና ክልክል ወይም ሐራም መሆናቸውን በሙሉ ስምምነት ኢጅማዕ ዑለማ አጽድቀዋል ማለት ነው። ልብ በሉ፣ እነዚህ ስፖርቶችን ሐራም መሆናቸው ጸድቋል። ምክንያቱም ስሜታዊ ሳይሆኑ ዑለሞቹ እንግዲህ ጥልቅ ሸሪዓዊና ሎጂካዊ ማስረጃዎች ላይ ተመርኩዘው ነው እንግዲህ ይህንን ፈትዋ ያወጡት ማለት ነው።